ሰላም እንዴት ናችሁ? የዛሬ ውሏችን ይሄን በጣም አስፈሪ የሆነ ትልቅ የኤሌክትሪክ ቦርድ ማገጣጠም ይሆናል ስራችን። እዚህ ጋር ይሄንን ኬብል መላጥ ነበር መጀመሪያ ስራችን። ይሄው አለን በፒንሰት ታገልኩት ይሄው ልልጠው ስል ወዴት የሚላጥ ነገር አይደለም። ሲያናደኝ ከተኔ አንስቼ ወደዛ ዞር። እዚህ ጋር ደግሞ ከሰጌቱ አገኘው። በሰጌቱ ለምን አልሞክረውም ብዬ ሰጌቱን ስል ትንሿን ቆርጬ እንደዚህ ጣልኳት። እና እስኪ እንደዚህ ልሞክረው ይሄ እምቢ አለኝ። ከዛ እዚህ ጋር መሄድ ይሻላል ብዬ ከነሱ ጋር ጀሎሶቼ ጋር ስንታገል ነበር። ይሄን ኬብል በጣም ነው የሚያስጠላው። እንደምታዩት ትልቅ ቦርድ ነው። ከዛ አልቀር ሲል ወደኋላ ተመለስኩ። ወደችን ኬብል ሳንጨርስ ምንም ስራ አይሰራም ነው ተመለስን። ይኸው እንደዚህ በፒንሳ ቀጠቀጥኩት ምን የሚቆርጥ ነገር ስላልሆነ ደግሞ ወጥቼው ሄድኩ። እዚህ ጋር ደግሞ ግራይንደር ልቆርጥ እንዴ ሰውየው ልቆርጥ ነው እንዴ ምናምን አሉኝ። ከዛ ያው ግራይንደር እየሽከረከርኩት እና እኔ ቸኮልኩ። እንዴ መቁረጥማ አለብኝ ምንድነው? ይሄ ደግሞ ጠረኛ ይሄ ወደዛ ምናምን አልኩት። ከዛ እሺ ብዬ ግራይንደሩ እንደዚህ በእጅ ይዘ ዞር አድርግልኝ ይሄን ምናምን ብዬ ልቆርጥ አንተ ሰውዬ ያማ እንዴ ልቆርጥ ነው ምናምን አለኝ። ከዛ እንዴ ያዘልኝ በእናትህ ዝም ብለህ ምናምን ብዬ ቆርጬ ጨረስኩ። ከዛ ይኸው ልጁ የጠራኝ ቅድም ልቀጥል ብዬ ወደዛ ሄድኩ። ቀጥዬለት ምናምን ወደዛ ቀጥዬለት ወደፊት ሲሄድ እንዴ አንተም ቢያለኝ ምናምን ወደ ኋላ ተመልሼ ሞከርኩት። ከዛ እዚህ ጋር ደግሞ አንዱ ጀለስ ከውጭ ምግብ ታዞለት እየበላን እየጎረስ ምናምን ነበር። ከዛ ምናምን እዚህ ጋር አንስተን ላጉርስ ምናምን ስለው እምቢ አለኝ። ከዛ ለራሴም ጎረስኩት። እንዴ ምንድነው ታዲያ እንዴ በጣም የሚጣፍጠን ምግብ ምናምን ነው እየተባባልን ለአምስት ምናምን ሆነን የበላነው። ከዛ ወደ ስራ ልመለስ ብዬ ጀለስ እዛ ጋር ብቻውን እዚህ ጋር ብቻውን እየሰራ ነበርና ላግዝ በቃ ምናምን ብዬ ይሄን ኬብል ላክ ምናምን እያስገባን እየጨፈለቅን ነበር። ከዛ እዚህ ጋር እያላጠኑ ምናምን ነው እያዘጋጀነው እንድንጨፈልቀው። ከዛ መጨፍለቂያ አንስቼ ረገጥኩት። ይሄ ምን አባቱ ነው ምናምን ይበቃል ምናምን እያልኩት ኧረ በል ምናምን አለ። ከዛችን ደግሞ ብቻዋን ላስገባት ብዬ አልኳትና ከዛ እዚሁ ኬብል ውስጥ ላስገባት ብዬ አስገባት። እንደዚህ አድርጌ ጨፈለቅኩት እንዴ ካሜራማን ያማ እንዴ ምንድነው ልትገባ ነው እንዴ ምናምን ብዬ ስልኬ ምናምን እያልኩት። ከዛ ወደ ኋላ ዘወር አለ ሰማኝ መሰለኝ። ከዛ እዚህ ጋር ምናምን ቆመን እያወራን ምናምን ነበር ስለ አንዳንድ ነገሮች። አይ እንደዚህ ነው እየተባባሉ ከዛ ልክ ነህ ያው ምናምን አወራንና ከዛ በኋላ ትንሽ ቆም አልኩኝ። እኔም ደግሞኝ ነበር ያው የድካም ምልክት ነው ይሄ። ከዛ ወደዛ ዞር ብዬ ልምጣ ብዬ ከዛ መጣሁና እዚህ ጋር እስቲ አሳልፈኝ በእናትህ ልግባ እዛ ውስጥ ምናምን ብዬ ገብቼ ትንሽ የሆነች ኬብል ሳብሳብ አድርኩ። ከዛ ተቀያየርን ቦታ። እቺ ደግሞ ያው አቅም እንዳላት ያው ትስባለች እንደዚህ ሳበችና ከዛ አግዘኝ ማማለችኝ ሳብ አግኔ ማገዝኳት። ይኸው አቅም እንዳለኝ እንዴ ጀለስ ምንድነው እዛ ጭስ በጭስ እንዴት ተው እንጂ ኤሌክትሪክ እኮ ምናምን ብዬ በውስጤ እንደዚህ እያወራሁ ምናምን ነበርና ከዛ በኋላ ታግልን በስንት መካረን ያሰርነው እዛ ጀለስ መጣች ነው ያው ካሜራ ፊት ለፊት ደቅ ኧረ በስመ አብ አትስለኝ ምናምን ብዬ ሰማኝ መሰለኝ። አሁንም ዞር አለና እላችኋለሁ የዛሬ ብሎጋችን ይሄን ይመስል ነበር። ይሄን የምታዩት ትልቁ ፒላር የኤሌክትሪክ ቦርድ ነው እና ጀለስ ያው መታ እጇን አስገብታ ቁጭ አለች እላችኋለሁ። የዛሬ ብሎጋችን ይሄን ይመስላል። በቀጣይ ይሄን ፊክስ ተደርጎ ሙሉ ተሰርቶ አሳያችኋለሁ። ይመቻችሁ።